ኢየሱስ ድንጋዩን አንሱ አለ። የሞተው ሂት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። እንደገና ኢየሱስ ብታምኚ የእግዚአብሔርን ክብር እንድታዩ አልነገርሁሽምን አላት። መልእክቴ ግልጽና አጭር ነው። ብታምኚ የእግዚአብሔርን ክብር እንድታዩ አልነገርሁሽምን የሚለውን ነው ማወራው። አልዓዛር ሲነሳ ታያለሽ አይደለም ያላት ኢየሱስ ክርስቶስ፣ የእግዚአብሔርን ክብር ታያለሽ ነው ያላት። የአልዓዛር መነሳትን ኢየሱስ ንቆታል፣ እንደ ተራ ነገር ነው ያየው። እነ ማርታ ሌሎች ጎረቤቶች ናቸው የአልዓዛርን መነሳት እንደ ትልቅ ጉዳይ የሚያዩት። ኢየሱስ ያንን ጉዳይ ኦሬዲ እንደ ተፈታ ስለሚያስብ ለሱ ቀላል ስለሆነ እንደ ተራ ነገር ነው ያየው። ኢየሱስ ያለው በእግዚአብሔር ክብር ላይ ነው። እሱ ያወራ ያለው የእግዚአብሔርን ክብር በማየት ጉዳይ ላይ ነው ኢየሱስ የሚያወራው። እነሱ የሚያወሩት ስለ አልዓዛር መነሳት፣ ስለ መሽተት፣ ስለ መበላሸት ነው። ጌታ ግን እንደዚህ አላት፣ ይሄ ጉዳይ ቀላል ነው፣ ብታምኚ የእግዚአብሔርን ክብር ታያለሽ ነው ያላት። አያችሁ፣ ሁለት ነገር አለ እዚህ ጋር። አልዓዛር ሲነሳ ማንኛውም ሰው ማየት ይችላል። የሚያምንም የማያምንም ማየት ይችላል። መንገደኛም ማየት ይችላል። የሰፈር ሰው ማየት ይችላል። የእግዚአብሔርን ክብር ማየት የሚችል ሰው ግን የሚያምን ብቻ ነው። በዚህ ወር ይሄንን መልእክት አምናችሁ የተቀበላችሁ ሰዎች በዚህ ወር ደግሜ እምላለሁ፣ በዚህ ወር የእግዚአብሔርን ክብር ታያላችሁ። የተበላሸባችሁ ጉዳይ ላይ ተቋርጧል፣ ሞቷል፣ ደክሟል፣ ሸቷል ባላችሁት ጉዳይ ላይ የእግዚአብሔርን ክብር ታያላችሁ። ይሄንን መልእክት ለቤተሰቦቻችሁና ለጓደኞቻችሁ ሼር አድርጉ። ይሄ ወር የእግዚአብሔርን ክብር የምናይበት ወር ነው። በቢዝነሳችሁ ላይ፣ በትዳራችሁ፣ በትምህርታችሁ፣ በአገልግሎታችሁ ላይ የእግዚአብሔርን ክብር ታያላችሁ። በዚህ መልእክት ስር ገብታችሁ የእግዚአብሔርን ክብር ያለው ብላችሁ ጻፉ፣ ሼር አድርጉ፣ አድርሱ። ዘመናችሁ ይባረክ። ሻሎም።